ለብዙ አመት ሆዴን እየነፋኝ ጀርባዬን መንቀሳቀሳችን ያመኛል። እተኛለሁ ግን ጠዋት ስነሳ እንዳልተኛ ሰው ነው ወገቤን የሚያመኝ የነበረው እና ሆዴን ዝም ብሎ ነው ወቅት እየጠበቀ ያሳፍጠኛል። ሕክምናም ሄጃለሁ ግን ምንም የለም ነው የተባልኩት እና ሁለት ልጆቹን ሲወልድ ሁለት ጊዜም እንደ ደም ግፊት እያደረገ በሁለተኛው እንደውም እንደ ስትሮክ አድርጎ ጥሎኝ ነበረ። ስትሮክ መጥቶኝ ነበር በግራ በኩል እና እኔ ከዛ በኋላ ብዙም ያው የዘልማድ ክርስትና ነው የነበረኝ። ከዛ በኋላ ግን በቤት ውስጥ የጸሎት ቦታ በማዘጋጀት መጸለይ እንዳለብኝ መስገድ እንዳለብኝ በየጊዜው ጸሎት ማድረግ እንዳለብኝ ስጀምር ከዛ ያስቸግረኛል ይበጠብጠኝ ነበረ። ጸሎት ለማድረግ ራሱን በምቆም ሰዓት እየመጣ ከኋላ ያስቸግረኝ ነበረ እና እዚህ መጥቼ የመጀመሪያ የመጣው ቀን ነው እኔ እዚህ ነው ሰፈሬ ወይራ ሰፈር ልጅ ያደረኩት ግን አንድም ቀን እዚህ ጸበል ተጠገብቼ አላውቅም። አድርሼ ሰበካ ወይም ከፍዬ የሚሆን ልጆችንም እንትን ብዬ ምን አስቀድሼ እሄዳለሁ እንጂ ጸበልም ተጸብዬ አላውቅም ነበረ። የመጀመሪያ የገባው ቀን ነው መንፈሱ የተያዘልኝ እና አሁን እግዚአብሔር ይመስገን የተወሰነ ተሸኝቶልኛል። የሚቀር ያለ ይመስለኛል። እሱንም ደግሞ እግዚአብሔር እንደሚገላግለኝ ስለማምን በጸሎታችሁ አግዙኝ እና አሁን ላይ የሚያስፈልገው የሰው ልጅ ዘልማድ ነጠላ የለበስን ቤተክርስቲያን መመላለሱ ብቻ ማስቀደሱ ብቻ ዋጋ ሳይሆን በየጊዜው አንድ ሰው እየተንበረከከ እግዚአብሔርንም እያመሰገነ እንደገና ደግሞ ኃጢአተኛ ነኝም እያለ መጸለይ እንዳለበት ነው የተረዳሁት። እኔ እንደዛ በማድረጌም ነው ነፃ የወጣሁት። በሕክምና ምንድን ነው ተብሎ ነበር በሽታሽ? በየጊዜው እሄዳለሁ። አንዴ ስትወልጂ የተወጋሽው አንስቴዥያ ነው ወገብሽን ያሳመመሽ ነው መባል የነበረው እና ቴራፒ ነው አድርጊ የሚሉኝ የነበረው እና እኔ ስትሮኩን በመታኝ ሰዓት ሙሉ በሙሉ በግራ በኩል እጄም እግሬም ጀርባዬም ነው የተያዘው እና ካለ ሰው ድጋፍ አልንቀሳቀስም ነበር። እኔ ግን በቤት ይውሰዱኝ ያልኩት ቤት ይውሰዱኝና ጸበል እያጸበላችሁ ጸሎት እያደረጋችሁ ቤት ልቀመጥ ብዬ የተወሰነ ጊዜ ከቆየሁ በኋላ ነው የተሻለኝ። አፌን ይዞኝ ነበረ፣ አይኔም ጠፍቶ ነበረ። ሁለቱም አይኔ በስትሮኩ ሰዓት በሂደት እየለቀቀኝ ነው የመጣው። አሁን ሙሉ በሙሉ ተሽሎሻል? አሁን የጀርባዬ የምናምን ይሄ ራስ ምታቱ ከሰው ጋር ነጭ ልጆቼን ያስመታኛል። ምንም በማያውቁት ነገር ለምን በሚል ልጆቼ ጋር ያነጫነጫ ልጆቼን ያለ ምክንያት መታቸውና ሰንበሩን በኋላ ሳየው ወደ ራሴ ስመለስ እጸጸታለሁ፣ አለቅሳለሁኝ። አሁን ያ ሁሉ ነገር እግዚአብሔር ይመስገን እየቀነሰልኝ ነው። ሰው በመልካም ሲያናግረኝ ራሱ እኔ ቶሎ እንደ ቁጣ ነው የሚያደርግ ይቀይረኝ ነበረ። ያንን ነገር አላወቅኩትም ነበር። ምክንያቱም ባህሪ እንደዛ አልነበረም። እኔ ከተወሰነ ጊዜ በኋላ ነው የተቀየረው እንደዛ ያልኩት እና ለምን ብዬ ራሴን ጠይቅ ነበር።